ዛሬ የአራስ ጥሪ ቪሎጋችን ነው። ቪዲዮውን ላይክ እያረጋችሁ ጀምሩት ውድ እህቶቼ። እንግዲህ ከስደት መልስ እናንተም ለዚህ ወግ ማድረግ እንዲያበቃችሁ የዘወትር ምኞቴ ነው። ያው ልጅ እንድታቀፉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድራ የተከበራችሁ በመላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ዛሬ እንግዲህ ሙሉ የቤተሰብ ፕሮግራም የአራስ ጥሪ ነው ብሎጋችን የሚሆነው። ቪዲዮውን ላይክ አድርጉት። እዚህ ጋር ውብ አክስቶች አሉ። እዚህ ጋር ደግሞ የኔ ወርቅ አያት አለች። ከመጀመሪያ ግን ይሄ ብረት ድስት ሁላችሁም እንድትገዙት ጥሬን አስተላልፋለሁ። በቃ እኔ የምወደው እቃ ለእናንተ እናንተ ቤት እንዲኖር እፈልጋለሁና በጣም ጠንካራ ወፍራም ብረት ድስት ነው። ግን ብሩ በጣም ውድ ነው። 15500 ብር ነው ይሄ ብረት ድስት ዋጋው። አሁን ላይ ከጨመረ እኔ እንጃ። እኛ የገዛ ነው ግን እንደዛ አካባቢ ነው። ማጀስቲክ ነው። ማጀስቲክ ብረት ድስት ነው። በጣም ውድ ነው። በቃ ለዶሮ ተውኝ አልኳችሁ። መያዝ የሚባል ነገር የለ ምን የለ፣ ግዙት እሺ። እና ለአራሲቷ እየተገዛ እቃ ነው ማለት ነው። የኔ ውድ አያት እዚህ ጋር አለች። በነገራችን ላይ አያቴ ብዙዎቻችሁ ናፍቃችኋታል። እዚህ ጋር ደግሞ ያው አክስቴ አለች። አክስቴ በነገራችን ላይ ዩቲዩበር ብትሆን ያዋጣታል መሰለኝ። በቃ ዩቲዩበር ትሆን እንዴ ይከፈትላት እንዴ ዩቲዩብ ስታስተዋውቅ ልምድ ያለው ነው የምትመስለው ስታሳይ ማለት ነው። የአባቴ እህት ናት። ከዚህ ካጠገቡ ያለችው ደግሞ የአባቴ ያክስቱ ልጅ ናት። በዛ በኩል ደግሞ የቤታችን የመጀመሪያ ወይም የእናቴ የአያቴ የበኩር ልጇ የቤታችን የበኩር አክስታችን የመጀመሪያ አክስታችን አለች ከዚህኛው ጎን ማለት ነው። በኋላ በደንብ አሳያችኋለሁ። ይሄ ፎጣ በጣም የምወደው የእናቶች ፎጣ ነው። በቃ ደርበብ ያረጋቸዋል። ላያቸው ላይ ጣል አድርገውት ሰርግ ቤት የአራስ የሆነ ፕሮግራም የሰርግ ሲሄዱ በጣም ነው የሚያምረው። በተለይ ደግሞ ከሺፎን ከድሪያ ጋር በጣም ነው የሚሄደውና ለእናቶቻችሁ ግዘሉላቸው። ይሄ ፎጣ ያው ለአራሲቷ እናት የተገዛ ነው። ይሄ ደግሞ ለአራሲቷ አባት የተገዛ ጋቢ ነው። የገዛ ነው 5000 ብር ነው። በጣም ውድና ማራኪ ጋቢ ነው። በእናንተ ሀገር አራስ ጥሪ ሲጠየቅ በተለይ በወሎ የአራስ ጥሪ ሲኬድ እንዴት ነው? ምን ተይዞ ነው የሚኬደው? እስኪ በዚያው ልምዳችሁን አካፍሉን፣ ባህላችሁን ማለት ነው። ያው እነዚህ ሙሽሮች ከአንድ አመት በፊት ቪዲዮአችሁን አጋርቻችሁ ነበረ። በጣም የተቀወጠ የሀብታም ሰርግ ነበር ያያችሁት። እነዚህ ናቸው የወለዱት። መብሩክ በሏቸው። ከዛ በኋላ ቤቱን ደረስን። የአራሲቷ ቤት ይቺት የቤታችን የበኩር አክስታችን ወይም ደግሞ የአያቴ የመጀመሪያ ልጇ ይቺት ነጭ ሻሽ ያረገችዋ ወይም ደግሞ ነጠላ የለበሰችዋ ማለት ነው። ይችኛዋ እንደምታቋት የኔ ውድ የኔ ድምቅ አያት ናት። ይቺት የረመዳን ወይም የሙሽራው እናት ማለት ነው። በነገራችን ላይ የሷ ምራቶች የሆናችሁ ታድላችሁ። በቃ ለምራቶቿ ውድ ነገር መግዛት ስትወዳ አልኳችሁ። በቃ እኔና እሷ ነበር እቃውን ልንመርጥ ሄድ ነውና ይሄማ በቃ ውዳ አልሆነማ ርካሽ ነገር አልወስድም እኔ ለምራቶቼ ምናምን ስትለኝ ነበረ። እንግዲህ አንድ ወንድ ቀርቷታል። እሷ ደግሞ አንድ እድለኛ ታገባዋለች ማለት ነው። እና ጓደኞቼ እንደዚህ ተሰብስበን በነገራችን ላይ ምራቱን የሚወድ አማት ደስ ይለኛል። እኔ በቃ ምን እንደምላችሁ አላቅምና በቃ የሆነ ውብ ሆነው ደምቀው እንዲታዩ ትፈልጋለች። ብረት ድስቱ 15500 ነው የገዛ ነው። ከዛ አንድ የውሃ ማሞቂያ ደግሞ 3500፣ ከዛ ፔርሙስ 2500። በቃ የሆነ ምርጥዬ እቃ ነው የሸለመቻትና በድጋሚ የሷ ምራት ይሆናችሁ ታድላችኋል። ከዛ እዚህ ጋር ደግሞ ዳቦ አለ።
አይብ ያለ ቆጮ አለ። ቤቱ ገብተን ምሳችን ከበላን በኋላ እኛ የወሰድነው ደግሞ እንደዚህ ይቀርባል ማለት ነው። ያው ቅድም ያሳየዋችሁ ልብስ እስከነፎጣው ለእናቲቱ እንትኑ ለሙሽሪትም በጣም ፋሽን የሆነ ልብስ ከነ ሂጃቡ ከዛ ለአራስ የሄድላት ስጦታ የአባትየው ጋቢ እንደዚህ የወንዱ እናት ታስረክባለች ለሴቷ እናት ማለት ነው። ከዛ በኋላ የመጣው እቃ ሁሉ በፊታቸው ይደረደራል። ሁሉም ነገር ካለቀ በኋላ ወደ ምረቃታችን ያው ልብሱ እንዴት አያችሁት? እኛን የመረጥነው በነገራችን ላይ የልብስ ምርጫ አንደኛ ናት። እና ጓደኞቼ ይሄን ቪዲዮ የምታዩ በሙሉ የማዳም ቅመሞች ይህ ወግ ማድረግ ቅርብ እንዲያረግላችሁ የዘወትር ዱአይ ነው። በቃ ከአረብ ሀገር መልስ በራሳችሁ ቤት ምርጥ ትዳር ገጥሟችሁ ምርጥ የሚያዝንላችሁ የሚንከባከባችሁ ወንድ አግብታችሁ እንደዚህ በቤታችሁ አራስ የምትጠየቁበት ቀን ቅርብ ያርግላችሁ። ከዛ በኋላ አይቤው ቂቤ ሁሉ ነገር እናቲቱ ፊት ይቀርብና ተመርቆ ምን ተብሎ ይሄ ትኩስ ቂቤ የጸጉር ቂቤ ነው። አያችሁት? የኛ አካባቢ ባህል እንደዚህ ነው። የእናንተውስ ምን አይነት ነው የእናንተ ባህል? ከዛ እዚህ ጋር ቆጮ አለ፣ ዳቦ፣ አይቤው ሁሉም ነገር እንደዚህ ከፈትና ይቆረሳል። በቃ ደስ አይልም? አራስ ጥሪ። ያው በነገራችን ላይ ይሄ ቪዲዮ ከ2 ወር በፊት የተቀረጸ ነው። እኔ እርጉዝ እያለሁ ለአራስ ጥሪ ሄጄ ነው ማለት ብዙዎቻችሁ የኔ የሚመስላችሁ ሰዎች ትኖራላችሁ። መቼም የኔ አይደለም። ይሄ የአጎቴ ልጅ ሄደን ነው አራስ። እና ጓደኞቼ እንደዚህ ጎንበስ ቀና ብሎ ወግ ማረግ የሚደርስላችሁ አማት ይስጣችሁ ላላገባችሁ ማለት ነው። ልክ እንደ ረመዳን እናት ሰው አክባሪ የልጆቿን ሚስቶች የምታከብር የምትወድ የምትንከባከብ አማት ይስጣችሁ።
እንግዲህ ሁለት አያቶች መረቁ። ከዛ በኋላ ዳቦ ተቆረሰ። ያው የፕሮግራማችን መቋጫ ላይ ደረስን። ዳቦ ከተቆረሰ በኋላ በነገራችን ላይ ቪዲዮ ላይክ ስለምታረጉ እጅግ አድርጌ አመሰግናለሁ። ያው በዚህ ሁለት ቀን እንመለቃቸው ቪዲዮዎች በእናንተ ላይክ ምክንያት እንግዲህ ዩቲዩብ ሼር እያረገልኝ ማለት ነው። አሁንም ላይክ ማድረጋችሁን አትርሱ። ለኛ ስለሚያበረታታን ጓደኞቼ እወዳችኋለሁኝ። በድጋሚ እናንተም ለዚህ ወግ ማረግ ያብቃችሁ። በነገራችን ላይ ልጅ ማለት ትልቅ ጸጋ ነው። ከብር ከወርቅ ከቁሳቁስ ከሁሉም ነገር በላይ ነውና ልጅ የመሰለ ነገር የለም። አላህ ልጅ ይወፍቃችሁ ከስደት መልስ ማለት ነው። እሺ ልጅ የወለዳችሁ ደግሞ ደግማችሁ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ይወፍቃችሁ። በስተመጨረሻ ኑ ምሳ እንብላ። ዳቦ በአይቤ ቆጮ በአይቤ ተፈደሉ። ያው የኛ ሀገር አይቤና ቆጮ ታውቃላችሁ እንዴት እንደሆነና ስፔሻል ምግብ ነው የኛ ሀገር። አይቤው ደግሞ በቃ በልታችሁ አትጠግቡትም። የሷና የእናቴ አይቤ ይለያል ጓደኞቼ። የእናቴ አይቤን በጣም ነው የምወደው። የዚህችኛዋ ደግሞ በቃ ይብሳል አልኳቸው።